11 ላለው መልእክታችሁ ነው። በደንብ እንድትከታተሉ እንድትሰሙ ይፈልጋሉ። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። በዛም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። ሸላፌኒ አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘ። የቂጣ በዓልም ወራት ነበር። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆኖ ይጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስን በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አድቆ ይደረግ ነበር። ሄሮድስም ሊያወጣው ባሰባው ጊዜ በዛች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆኖ ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስን ጎድኑን መትቶት አነቀውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅ፣ ጫማንም አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእዩን የሚያይ መስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያው ደረሱ። እርሱም አውቆ ተከፈተላቸው። ወጥቶም አንድ ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነን አሁን በእውነት አወቅኩ አለ። ክብር ለኢየሱስ ይሁን። አሁን ያነበብኩት ክፍል የሐዋርያት ሥራ ምዕራፍ 12 ከ1 እስከ 11 ያለውን መልእክት ነው ያነበብኩት። እዚህ መልእክት ላይ አብረን ዋናው መልእክት የሆነውን አብረን እናያለን። እነሆም የጌታ መልአክ ቀርቦ በቤቱ ውስጥ ብርሃን በራ። ጴጥሮስን ጎድኑን መትቶ አነቀውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ ይላል። ሸላፌን ጭን ደቂቃ ስሙ የእግዚአብሔርን ቃል። ክብር ለኢየሱስ ይሁን። እንደዚህ በሚለው አጭር ደቂቃ አብረን የእግዚአብሔርን ቃል አብረን እንሰማለን። ሃሌሉያ ሮባሃዶሳይ ድንገታዊ ጉብኝት ይሆናል በሚለው ድንገታዊ ጉብኝት ይሆናል በሚለው ለሚያምን ሰው ዛሬ ምሽት አውጃለሁ። ይህ መልእክት ትንቢታዊ መልእክት ነው። ይህ መልእክት አምናችሁ ከተቀበላችሁ በሕይወታችሁ ላይ ታላቅ ሥራ ይሰራል። አሜን አሜን። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ ሄሮድስ የሚባል እጁን ጫነባቸው። በአንዳንዶች ላይ ነው የምለው፣ በአንዳንዶች ላይ እጁን ጫነባቸው ነው የምለው። እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው ይላል። ይሄ የያዕቆብ መሞት አይሁድን ደስ እንዳሰኛ አይቶም ሰምቶም ጨምሮ ጴጥሮስን ያዘ ይላል።